ወገን ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ማን ናችሁ? እኔ ጋር ለማን አልሐምዱሊላህ። ዛሬም እናንተ ጋር ብቅ ብያለሁ ማለት ነው። ውድ ቤተሰቦቼ፣ የቻናሌ ቤተሰቦች፣ ሙስሊም ክርስቲያኖች በጣም አመሰግናለሁ። በጣም ወዳችኋለሁ። ለሁሉም ነገር ሰፖርት ለምታደርጉልኝ ነገር፣ ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ነገር ለሁሉም አመሰግናለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ዛሬም በድጋሚ እናንተ ጋር ብቅ ያልኩበት ምክንያት ምንድን ነው? ሴትዮ ያለች ነገር አለ ማለት ነው። መጀመሪያ አትሄጂም ትሰራለሽ በዚሁም ትቀጥያለሽ ብላኝ እሺ ብያት ነበረ ማለት ነው። እንደውም ከትላንትና ወዲያ ነው ምናምን አትጥፉ ምናምን ብዬ ቪዲዮ ሰርቼ ነበረ። ከዛ እኔ ምን አውቃለሁ አይን ተደረገባት ይሁን ምን ነካት ይሁን አላውቅም። አሁን እንትን መታ ማታ ምን ብትለኝ ጥሩ ነው፣ እኔ የምሳፈርበት ቦታ አለ ስለዚህ እናወራለን አለች ማለት ነው። ጉዱን ልንገራችሁ ውዶቼ። እሺ እናወራለን ብላ እኔ እየጠበኳት እህቷ ጋር ሄዳ ዊላ አምሽታ መጣች። ከዛ ከመጣች በኋላ ዘምዘም ነይ አለች ማለት ነው። እሺ ብዬ ቁጭ ብዬ ሰማሁ። መጀመሪያ ትሰራለች ብዬ ነበረ፣ ትቀጥያለሽ ብዬ ነበረ እኔ ስለጨረስኩ ማለት ነው። አሁን ደግሞ እኔ የሚሳፈርበት ቦታ ስላለ እንጃ እኔ አልፈልገሽም ልትልም አፍራ ይሁን ብቻ ውዶች አላውቅም። ከዛ ቁጭ ብላ እንደዛ አለች ማለት ነው። እንደዛ ስትል በቃ ልንገርሽ ሁሉም ነገር እንመካከርና እንዴት እንደምንሆን እናወራለን አለች። እሺ ብዬ ቁጭ አልኩኝ ማለት ነው። ወላሂ እኔ ያንን ካለችኝ በኋላ ያደረግኩትን ነገር እነግራችኋለሁ መጨረሻ ላይ ማለት ነው። ከዛ እሺ ሁሉንም ቁጭ ብዬ አዳመጥኳት ማለት ነው። አዳመጥኳትና በዚህ ወጣ በዚህ ወረዳ እኔ ሊሳፈር ስለሆነ አሁን እሺ እዚህ ከሆንሽ ደግሞ ሌላ ሰው አለ፣ ሁለት ሰው ምናምን አለ። እኛ ፎቅ ነው የምንኖረው፣ ታች ደግሞ ሰው አለ ማለት ነው። እንደዚህ ስራም ይበዛብሻል፣ በኋላ ለሁሉም ነገር ተጠያቂ እኔ ነኝ ምናምን አለች ማለት ነው። እንዴ መዳም ምንም ችግር የለውም እኮ እንዴ እኔ ስለጨረስኩ እሄዳለሁ፣ ከሌለሽ ምንም ችግር የለውም እሄዳለሁ። አንቺ ለምንድን ነው ተጨነቅሽ? አይ እኔ እዚህ ልትሰሪ ስለፈለግኩ ነው ምናምን፣ ግን አልተሳካም ምናምን አለች ማለት ነው። ወዶች ልንገራችሁ፣ እሷን ዝም በለዋትና ማለት ነው። ሀራብ የፈለጋችሁትን ብትወዱት፣ የፈለጋችሁትን ዋጋ ብትከፍሉለት፣ የፈለጋችሁትን ነገር ብታደርጉ እውነቴን ነው የሚላችሁ ምስጋና የሚባል ነገር የለም። አሁን ነው ያወቅኩ ማለት ነው። ምስጋና የሚባል ነገር ማመስገን የሚባል ነገር የለም። ኧረ በጠገብ ማለት ነው። እንደዛ ብላ እኔ ደግሞ ለሰው ለምንም አልነገርኩም። በነገራችን ላይ 1 ወር አለኝ ማለት ነው። ያኔ ማንም ነገር መጠየቅ የምትችሉት ሆን ነገር ካለ ደሞዝም ጭማሪ የሆን ነገር ማድረግ ያኔ ይሄ ይስተካከልልኝ ባላችሁበት ቦታ ስትቀጥሉ ኮንትራታችሁ ስጨርሱ የምትሉት እናንተ የምትሉት የምትፈልጉትን ነገር 1 ወር ሲቀረው ነው፣ ለማንኛውም ነገር ማለት ነው ልጆች። ከዛ ችግር የለም በቃ እኔ ሁሉም ነገር አስተካክልና ሁሉም ነገር እንትንልና ችግር የለም መጨረሻ ላይ ደግሞ እሄዳለሁ፣ በዚህ ወር መጨረሻ እሄዳለሁ፣ አንቺ አትጨናነቂ ምናምን አልኩ ማለት ነው። እንደዚህ ስላት እሺ በቃ እንደዛም ካልሽ ችግር የለም ምናምን ብላኝ፣ ከዛ በቃ እንደዚህ ነው እና በቃ ችግር የለም ሁሉም ነገር አስተካኪ ምናምን አለች ማለት ነው። እሺ ውዶቼ አንድ ነገር ልንገራችሁ። እናንተ እንደዛ አለችና አሁን ዛሬ ጠዋት ማለት ነው። አሁን ይሄ ኖርማሊ ወላሂ ነው የሚላችሁ ወረበል ካብ ኖርማሊ ያለ ኔትወርክ እየቀረስኩኝ ነው ማለት ነው። ይሄ ያኔ ኖርማሊ ካሜራ ስለሆነ ማለት ነው፣ እሱ እየቀረስኩኝ ነው ማለት ነው። ምን አደረገች ታውቃላችሁ? ጠዋት ልውጥ ብላ ምንም ነገር አላወራሁም ከሷ ምንም ነገር ማለት ነው። ዝም አልኩኝ። ኔትወርኩ መጠፋች፣ ሁሉንም ነገር ማለት ነው። በቃ እኔም ደግሞ ዝም አልኩ። ግራ ግብት ብሎ ዝም ነው ያልኩት። እኔ አይደለም እኮ ሄዳለሁ ያልኩት፣ እኔ አይደለም ሄዳለሁ ያልኩት፣ ራሷን ትችልሻለች። እሺ ብዬ ሁሉም ነገር አስተካክዬ እሺ በቃ ሁሉም ነገር አትባለሁ ብዬ ቁጭ አልኩ።
ምን ጋር ነው ጥፋት? እስቲ ንገሩኝ ወገን። ምን አጥፋው እኔ? በቃ እኔ ለራሴ ነው የጠየቁት። ራሳቸውን ብሎ አይለቋችሁም። እናንተም ጠይቃችሁ አይቀበሏችሁም። እሺ እንዴት ይሆናል? እኔ አሁን ግራ የሚገባኝ ይሄ ነው። በተለይ ምን እስቲ እናንተ ንገሩኝ እስቲ ምንድን ነው ማድረግ አለብኝ? ጥፋቱ ዋጋ ነው። አሁንስ ይሄ የሚጠቀምበት ነገር ኔት ለምንድን ነው የሚያጠፋችሁ? ጥፋት እኔ ጋር አለ እንዴ ወገን? እስቲ ያ በሚጻፈው ነገር ጽፋችሁ እስቲ ንገሩኝ ለኔ። ወላሂ አሁን ገና ወር አለ። እስከ ወር ድረስ ለሷ ሊዳረቅ ነው ከሷ። ለምን ይሄ ጥፋሽ ልል ነው ወይስ እንዴት ይሻላል? እስቲ መላ በሉኝ። ለማንኛውም ውዶች ሌላቸው የምፈልገው ነገር መታገዝ መቻል የመሰለ ነገር የለም። ወላሂ እዚህም የሚኖሩ ልጆች ለካ ወደው አይደለም ያለ ሰዓታቸው የሚያብሉት፣ ያለ ሰዓታቸው ያልሆነ ቦታ የሚገቡ፣ ያለ ሰዓታቸው ራሳቸው የሚያጠፉ ምን የሚሉ ወላሂ ወደው አይደለም። ምክንያቱም ራሳቸውንም ጋር ስትጠጉ አያስጠጓችሁም፣ ስትርቋቸውም አይርቋችሁም። ራሳቸው የምናገሩና የራሳቸውን ነገር ምን ብዬ ነው ብሎ ራሳቸውን ፎኩስ አያረጉም። ሁሉም ነገር ወደ እናንተ ነው የሚጭኑት። ወላሂ በቃ ግራ ገብቶኝ ገብቷት እስካሁን ዝም ምን ያልኩት ምንም ነገር አላልኩም። በቃ ዝም አልኩ ማለት ነው። በእውነት እናንተ እስቲ ይሄ ወር ምናምን አለኝ ማለት ነው። ይሄን እንትን የምታዩት ልጆች ምን ማድረግ እንዳለብኝ እስቲ ንገሩኝ። እኔ ገና የምፈልገው ነገር ሁሉ ካሁን በኋላ የሚላክልኝ ነገር ጠልባለሁ። ምን ብያለሁ? ኔትወርክ ከሌለኝ እኔ በምን አስመጣለሁኝ? አላማዋ ምንድን ነው? ምን ልታደርግ ፈልጋ ነው የኔ ጥያቄ። እሺ አንድ ሰው ጥፋት በራሱ እንኳን እንትን ካለበት ጥፋት ካለበት እሺ በራሴ ጥፋት ነው በቃ ስላጠፋው ነው ብሎ ቁርጡን ያውቃል። እኔስ የሚያውቀው ሰው የለም። ምን ለማድረግ እንዳሰበች ወይ ትወጣለች፣ ተደብቃ ትወጣለች ብላ አሰበች። አሁን ሲጀመር እኔ ቦታ እሷን መቼ ጎዳታለሁ? እኔ እጎዳለሁ እንጂ ወገን ወላሂ ግራ ገብቶኛል ማለት ነው። ስለዚህ እስቲ እናንተ ማድረግ ያለብኝን ነገር ይሄን ነገር አስቀድሜ እየሰራሁላችሁ ለምንድን ነው ምናልባት እንትን ማልቀቂያ ኔትወርክ ካገኘው ከተለቀቀ እንድትነግሩኝ ብዬ ነው። አደራ ብዬ የምነግራችሁ ነገር ማለት ነው። በቃ ካሁን በኋላ እንደዚህ ካደረገችው የምትለቀው ነገር ካልሆነ እኔ አደጋ ላይ ነኝ ማለት ነው። በቃ የሆነ ነገር አስባ ነው ማለት ነው። ባይሆን እንደዚህ አታደርግም። ከመሬት ተነስታ በራሷ በተናገረችው እኔ እዚህ ሁኝም ብትል ዝም ብዬ እንትን የምስራት እንትን አለኝ ማለት ነው። ሂጅም ስትለኝ እሺ ሁኚ እንዳለችኝ ነው የሆንኩ ያሉት። ግን ይሄም ሆኖ የትኛው ጥፋት እንደሆነ ሊያገኘው አልቻልኩም። እሷንም ደግሞ ሀሳቧን አሁን በቃ ውስጤ መፍራት ጀመረ። በቃ ምን ልታደርግ ፈልጋ ነው? ምን አስባ ነው? ሀሳቧ ምንድን ነው ብዬ እሱን እያሰብኩ ነው ወላሂ። እንደ ምንም ከእሷና ከኔ ምንም የሚያገናኝ ምንም የሚያጋጭን ነገር የለም። ምንም ለዚህ የሚያደርሰን ነገር የለም። ምንም ቁምቁሽ አላለችም። አሁንም ደግሞ ነገር እቃ ወይም ነገር ፈልጋ ይዤ በሄድኩ ሰዓት በትክክል ነው የምታዋራኝ። ግን ይህን ነገር ለምን እንትን ማድረግ እንደፈለገች አላውቅም ውዶቼ። እናንተ የምታውቁ ልጆች እና ደግሞ ከኛ ለሚሻሉ ልጆች ወላሂ ሼር አድርጋችሁ ውስጥ እኔ ምን ማድረግ እንዳለብኝ ንገሩኝ፣ አስረዱኝ ውስጥ ዓላማው ምን እንደሆነ። እንደዚህ አይነት ነገር ገጥሟቸው ያውቃል ወይ? ደግሞ እስቲ እኔ ልረጋጋ ምንም ማለት አይደለም ሁሉ ጊዜም እንደዚህ ያደርጋሉ ብላችሁ እስቲ ያደረሰባችሁ ልጆች ወላሂ ንገሩኝ። አስባችሁታል? እኔ ወር ድረስ እንደዚህ እንዴት እኖራለሁ? እንዴት አደርጋለሁ? እንደ ሰው ሳትጣሉት የሆነ ነገር ሳታደርጉ የሆነ ኬስ ሳይኖራችሁ እንደዚህ እንትን የሚል ነገር ከሆነ ወላሂ በጣም ያስፈራል። እኔ በጣም ፈርቻለሁ ማለት ነው። እና አላቅም ምን ማድረግ እንዳለብኝ አላቅም። በጣም ግራ ገብቶኛል እውነት። ደህና ሁኑልኝ።
መቼስ ዝም አትሉኝም ብዬ ተስፋ አድርጋለሁ። ደህና ቆዩችሁ።